ማግኒፌራ ኢንዲካ ከህንድ እስከ አፍሪካ ሰላም ለሁላችሁ ውድ ተመልካቾች፣ እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በዚህ ቪዲዮ ስለ ማንጎ ጥቅም፣ አንድ መጀመሪያ ከየት ሀገር መጣ፣ ሁለት ምንስ ጥቅም አለው፣ ሶስት እንዴት ይበቅላል፣ ለጤናችን ምን ጥቅም አለው። በዚህ ቪዲዮ መጨረሻ ጉዳቱ አለውን ነግራችኋለሁ። ሁሉም በግልጽና በቀላል ቋንቋ እንመለከታለን። ሰብስክራይብ፣ ላይክ፣ ሼር አትርሱ። ቪዲዮውን እስከ መጨረሻ ተመልከቱ። አንድ ማንጎ ምንድን ነው? ማንጎ በዓለም ላይ በጣም የሚወደድ ፍራፍሬ ነው። ጣፋጭ ጣዕም አለው፣ ሽታውም ደስ ያሰኛል። በሳይንስ ስሙ ማግኒፌራ ኢንዲካ ይባላል። በብዙ አገሮች የፍራፍሬዎች ንጉሥ ተብሎ ይጠራል። ሁለት የማንጎ ታሪክ እና መነሻ። ማንጎ ጣፋጭ ፍራፍሬ ብቻ አይደለም፣ ከሺዎች ዓመታት በፊት የጀመረ ታሪክ አለው። ዛሬ ግን ከህንድ እስከ አፍሪካ፣ ከአሜሪካ እስከ አውሮፓ የዓለም ፍራፍሬ ሆኗል። እንግዲህ ይህ ጉዞ እንዴት ተጀመረ? ማንጎ መጀመሪያ የተጀመረው በህንድ እና በደቡብ እስያ ነው። ከ4000 ዓመታት በፊት ሰዎች ማንጎን እንደ ምግብ፣ እንደ መድኃኒትና እንደ ቅዱስ ፍራፍሬ ይጠቀሙበት ነበር። በህንድ ባህል ውስጥ ማንጎ እስከ ዛሬ ድረስ የፍቅር፣ የብዛት እና የህይወት ምልክት ነው። ከእስያ ወደ አፍሪካ፣ ከዚያ በኋላ ነጋዴዎችና ተጓዦች ማንጎን በመያዝ ወደ አፍሪካ አመጡት። በተለይ በምስራቅ አፍሪካ በሞቃት አካባቢዎች ማንጎ በጣም በቀላሉ ተለመደ፣ ምክንያቱም አየር ንብረቱን ይወዳል። ወደ አሜሪካ ከዚያ በኋላ አውሮፓውያን ተጓዦች በተለይ ፖርቱጋልና ስፔን ማንጎን ወደ አሜሪካ አመጡት። በካሪቢያን፣ ብራዚል፣ ሜክሲኮና ሌሎች ሞቃት አካባቢዎች በፍጥነት ተስፋፋ። ወደ አውሮፓ ላይ ማንጎ ብዙ ቦታ ሊተከል ባይችልም እንደ ንግድ ፍራፍሬ፣ እንደ ተወዳጅ ምግብ በጣም ታወቀ። ዛሬ በአውሮፓ ገበያ ላይ የምናየው ማንጎ ከአፍሪካና አሜሪካ የሚመጣ ነው። ዛሬ በኢትዮጵያም በሙቀት አካባቢዎች በስፋት ይበቅላል። 3 ማንጎ እንዴት ይበቅላል? ማንጎ ከዘር ወይም ከቅርንጫፍ ተክል ይተከላል። ሙቀት ይወዳል። ይህም ማለት ብዙ ፀሐይ ያስፈልገዋል፣ ነገር ግን ውሃ ብዙም አይፈልግም። ሌላው ደግሞ በመጠን። አንድ የማንጎ ዛፍ ከ20 እስከ 30 ዓመት ሊኖር ይችላል። በዓመት ብዙ ፍሬ ይሰጣል፣ ያበቅላል። 4 የማንጎ የጤና ጥቅሞች። 4.1 ማንጎ በጣም የሚገርማችሁ ቫይታሚን በብዛት ማንጎ ይዟል። ቫይታሚን አ ለዓይን ጤና፣ ቫይታሚን ከ በሽታ አምጪ ተዋሲያንን ለመግደል እና ደግሞ ቫይታሚን በ6 የአእምሮን ጤና ያሻሽላል፣ ማስታወስን ይረዳል፣ የነርቭ ሥርዓትን ያቀላጥፋል፣ የልብን ጤና ይጠብቃል፣ የሆሞሲስቲን መጠንን በመቀነስ የልብ ችግኝ አደጋን ይቀንሳል፣ የደም ሴሎች መፍጠርን ይረዳል፣ የአኒሚያ መከላከል ያግዛል። 4.2 ለልብ ጤና። ማንጎ ያለው ፋይበር የኮሌስትሮልን ይቀንሳል፣ የልብ በሽታን ይከላከላል። 5 የማንጎ ጉዳቶች። ምንም እንኳን ጠቃሚ ቢሆን ብዙ መብላት የስኳር መጠን ያሳድጋል። ለስኳር በሽተኞች በመጠን በላይ መብላት ጉዳት። አንዳንዶች ሰዎች አለርጂ ሊኖራቸው ይችላል። በአጠቃላይ ማንጎ ጣፋጭ ብቻ ሳይሆን ጤናማ ፍራፍሬ ነው። በመጠን ከተበላ ጤና ያሻሽላል፣ ኃይል ይሰጣል፣ ሰውነታችንን ጤና ይጠብቃል። እንግዲህ ዛሬ የነበረን ስለ ማንጎ ፕሮግራም ይሄ ነበር። በባለፈው ቪዲዮዬ ስለ ፕሪም አቅርቤ ነበር። ካላያችሁት ይሄን ቪዲዮ አዩ። ቪዲዮውን ከወደዳችሁ ላይክ፣ ሰብስክራይብ አድርጉ እና ኮሜንት ላይ አስተያየታችሁን ጻፉ። አብረን ብዙ መንገድ እንጓዛለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ